እስካሁን አልገባህም እንዴ? ቆይ አንተ ገብቶኛል። እኔማ ቆይ ሐሳቤ ገብቷል። የኔ ሐሳብ ተረድቻለሁ። ምንድነው? እሺ ሐሳቤ ንገረኝ። እሷ እዚህ ሰው ሊመጣ ይችላል። ተጠራጥሬያታለሁ አይደል? ተጠራጥሬያታለሁ ብቻ አይደለም እንሄዳለን። እንሄድ ነው ምንድነው ሐሳብሽ? ተናገሪ። ምን ይዘጋሻል? ምንድነው ሐሳብሽ? ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ያው ዛሬ ትንሽ ያው በጣም ደብሮኝም ከፍቶኝም ነው የመጣሁትና ሳሚ አንተንም ይዤ የመጣሁበት ምክንያት አለኝ። የጠራው እንደዚህ አቻኩዬም የጠራው ምክንያት ስላለኝ ነውና በባለፈው ማሚንና ማንጠግቦሽን ያው ቁጭ አድርጊያቸው የደረሰኝ መረጃ ነበርና እሱን ሳሳያቸው ያው ነግሬ ያለው ላንተም አይደለ የሆነ ሰው እንዳልኩ ለነሱ ስነግራቸው ደውሎልኝ ምናምን የነገረኝ ብዙ ነገር አለ ማለት እሱን ለማወቅ ደግሞ እኔ ለማጣራት እና ለመጠየቅ በመሞከር ሰዓት ያው ማዘርም እንደዚህ አይነት ነገሮችን እንትን ስለማትል እሷን 100% ታምናለች። ያው ሰው ታውቃለህ እንግዲህ የድሮ ሰዎች ሰውን ያምናሉ። አሁን ዘመኑ ደግሞ አሁን ሰው የሚታመንበት አይደለም። አንድ ሰው መጥቶ የሆነ ነገር አድርጎ ምንም ሊያደርግ ይችላል። በቃ የማታምነውን ነገር ሊያደርግብ ይችላል በዚህ ሰዓት ማለት ነው። እኛ ራሱ ስንት ነገር አይተናል አይደል? እና በቃ እኔ በጣም ነው እንትን ያለ አሁን ማዘሪያው አላውቅም እኔ ልጅቷን ከየት እንዳመጣቻት እናንተ ናችሁ የምትታወቁት። ግን ማዘር ለአንተ ታስባለች ካንተ በላይ አይደል? ስለዚህ ያን ያክል እኔ ክፉ ናት ወይ ደግሞ አሁን አንተ ያሰብከው ነገር ያየኸው ነገር ምናምን ባለፈው የተናገርከው አለ እውነት ይቺ ልጅ አድርጋ ነው ወይስ አንተ ከእሷን ካጠገብ ለማራቅ እያሰብክ ነው? ለመሰል አሁን አንተ እኔ የምትወዳትም አይመስለኝም አይደል? አልወደድካትም ልጅቷን ዞሮ እኔ አልወደድኳትም ለጊዜው እኮ ካጠገብ ለማራቅ ነው ወይ እንደዚህ የምታረገው? እኔ ደግሞ ወድጃታለሁ ልጅቷን። በቃ ለአንተ የምትሆን ሴት ናት፣ ጽድት ያለች የገጠር ልጅ። ከየት ታገኛለህ እንደዚህ አይነት? እሺ ይሁን አልኩ እኮ እሺ እኔ ልውደዳትና ይቺ ልጅ በወዳት ራሱ ግን ደግሞ አሁን ማዘር እያረገች ያለችው ሁኔታ ማለት ነው ይቺ ልጅ ታውቃታለች፣ በደንብ ነው የሚተዋወቁት። እኔ እያልኩ ያለሁት አላምንም፣ ማመን የለብኝም በዚህ ሰዓት በቃ። እና ያየሁት ነገር የሰማሁት እኔ አንተ እስኪ አስበው እስኪ ዝም ብለህ ይቺ ልጅ እሺ ትሁን፣ ግን ቢያንስ እኔ እስካምን ድረስ እንኳን እንደው እሺ ወድጃታለሁ በል ሐሳቤን ልቀይር እየሞከርኩ ቢሆን በዚህ መሀል የመጣውን ሐሳብ አይተሃል አይደል? ያ ሰውዬ ከመሬት ተነስቶ ነው ፎቶ አብረው የተነሱትን ፎቶ ልኮልኝ ማለት ማንነቱንም ግልጽ አላደረግልኝም ሰውዬው። ጀስት አወራኝ ማለት የነበረበትን ነገር አለ። ከዛ እኔ ላጣራ መጣሁ። ላጣራ በመጣ ሰዓት እኔ ደግሞ እሷ ላይ ትኩረት አድርጌ ነበር። ሳም ላታምነኝ ይችላል እንደው ቪዲዮን ደግመህ ይሄን ሐሳብ ሳነሳ በጣም ነው የደነገጠችው እሷ። ከዛ ማሚ ደግሞ ታውቃለች አሁን እቺ ልጅ እኔ እኮ ስለ እኔ እንጃ ናቲ ምን እንደምልህ አላውቅም። ቆይ አውቃ ቢሆንስ? እኔ አውቃ ምንድነው አሁን እኮ እሷ ፈልጋ እኮ አይደለም ማዘር ናት መጀመሪያ እኮ እንድትመጣ አደረገቻት። መጀመሪያ እሷ ፈልጋት መጣች። አሁን ደግሞ እሷ ካንተ ፍቅር እንዲይዛት እየሞከረች ነው እንጂ እኔ እንጃ። እኔ አንተ ታውቃለህ እንግዲህ ያየኸውን ነገር ከኔ አንተ ታውቃለህ። አውቃ ቢሆንስ ነው ያልከኝ? እኔ ደግሞ ልንገርህ እቺ ልጅ ያሰበችውን ነገር ማለት ነው እና የገባኝን ነገር ምንድነው ሐሳቧ? እሷ እኔ የመሰለኝ እኔን እና እናቴን መጠቀም ያርጋል። ሰውየውም ያለኝ እንደዚህ ነው፣ ይጠቅመሃል ብሎ ነው የነገረኝ ለኔ። ምንድነው አይነት ነገር ውስጥ አትግባስ በቃ ናቲ። እንደዚህ አሁን እኔ እንጃ እኔ አላውቅም። እሺ እኔ አንድ ነገር ምንድነው እንደዚህ እንድታስብ ያደረገ? እስቲ እኔ ልጅቷን ስመጣ እዚህ ቤት ራሱ ማለት ምስኪን ሆና እንደ አንተን እንኳን ለማፈር ሂጂ ቀፊ እንኳን ስላት እኮ አታቅፍም አይደል? ምን አይተህ ነው ያስመሰለች ነው የመሰለኝ እኔ። እሺ እኔ አሁን ይሄን ነገር የሰማሁት ማለት ወደ እሷ ማለት በቃ እየወሰንኩ ነበር ደግሞ የሚገርም ነገር እና ይኸውልህ ሳም እኔ ይቺ ልጅ ማለት ነው ወደድክም ጠላህም
ማለት ልቀበላት ነበር። ምንም የሚጎላት ነገር ከሌለ ጀስት እኔ አያቅተኝም ከእሷ ጋር አብሮ መኖር ማለት ነው። ምንም የሚጎላት ነገር ከሌለች ልጅ እኮ ለሚስት ትሆናለች። ግን እንደዛ ገና እያሰብኩ በነበረ ሰዓት ይሄ ሰውዬ ደወለልኝ እና በቃ ላታምነኝ ትችላለህ ምናምን ብሎ ነገረኝ። አሁን እኔ እኮ ሰው እሷን ለማራቅ ሊመስላችሁ ይችላል፣ ግን እኔ አሁን ያሰብኩት ነገር አለ። አሁን ዛሬ የጠራው የምር ይቺ ልጅ ንጹህ ከሆነች ማለት ነው እኔ ተቀብዬ አገባታለሁ። እና እሺ ምን እናድርግ? በምን እናረጋግጥ? እኔ ሳያት ንጹህ ናት። በቃ እኔ እያመንኳት አይደለም አይደለ? እኔ ደግሞ የምናረጋግጥበትን መንገድ ካሜራ ቤት ውስጥ ደብቀን መሄድበት ቦታ አለ ብዬ ነግሬያታለሁ። ነው መጀመሪያ እሺ መሄድበት ቦታ አለ ዛሬ በዚህ ሰዓት ሄዳለሁ ምናምን ብያታለሁ። የምር ይቺ ልጅ ንጹህ ከሆነች ካሜራ እንደብቃለን፣ ምንም አይፈጠርም ማለት ነው። ቆይ ካሜራ ቤት ደብቀ ምን እንዲፈጠር ነው የምትጠብቀው? እሱን እኮ የምናይ ይሆናል። ሰውየውም ስለነገረኝ ነው። እኔ አይደለሁም ይሄን ሐሳብ ያመጣሁት። የደወለልኝ ሰው ማን ይሁን ራሱ እንትን እሺ እኔ ምን ቆይ እሺ ካሜራ አስቀመጥን ቤት ውስጥ በየቀኑ እሷ ቤት ነው የምትውለው አይደል? አዎ በየቀኑማ ቤት ነው። ምን አዲስ የሚፈጠር ነገር ይኖራል ዛሬ? እንዴት ቤት ካሜራ ደብቀ ሄድክ አንተ? ቀኑን ሙሉ የቀረጽካት ብትውል ምን ታረጋለች እሷ? ነው አንተ ምን አይተህ ነው ቤት የሚመጣ ነው? ይኸውልህ ሳሚ፣ አንተ ያልገባ ነገር አለ መሰለኝ። አሁንም ቢሆን አልገባህም አይደል? አንተ ካሜራውን ገብተን እንደብቀዋለን። አንተ እኔን ላታምነኝ ትችላለህ አለ። ዝም ብለህ አንተ ካሜራ ደብቅና ይቺ ልጅ ንጹህ ከሆነች እኔ ደግሜ ስልክ ላይ አልደውልም፣ አግባት ከፈለክ በቃ ከህይወታችሁ እወጣለሁ አለ። እኔ ለአንተ ብዬ ነው አለ። ይሄ ሰው ቤተሰብህ ነኝ ምናምን አለ። ያው ማንነቱን ደብቆ ለምን እንደዚህ እንዳደረገ አላውቅም። እኔም እኮ አልኩ አሁን ካሜራውን እንደብቅና ምንም ማታረግ ከሆነ ምንም ማታረግም ነው። ይቺ ልጅ ንጹህ ነች እኮ። እሺ እናድርግ እኮ። ስለዚህ በቃ አሁን ግን አንተ ቃል ግባ መጀመሪያ። ይቺ ልጅ ምንም ማታረግ ከሆነ ካሜራ አስቀምጠን ታገባታለህ። አው ሰርግ ደግሳለሁ ብላለች አይደለ? ትደግስ፣ እኔ አገባታለሁ በቃ። ግን ዛሬ የውርደት ቀን ነው። እንዴት እቺ ልጅ እኔ ምንም አይታየኝም። ምን ተፋታ ነው? ይኸውልህ አንተ እኔን ማንም ሰው አንተን ብቻ አይደለም እኮ ማንም ላይ ያምነኝ ይችላል። አሁን ማዘር ስለሌለች ነው ይሄን ነገርም ለማድረግ ነው ያሰብኩት። የለችም እሷ እና እሷ ብትኖርም እንደዚህ እንደማታስደርገኝ አውቃለሁ። ገባክ? እኔ አሁን ለዛ ነው ይሄንን ነገር እንትን ያልኩ ያለው። እንደ አትጣላኝም። ምን ማጣራት የፈለግኩትን ነገር ነው ላጣራ የሞከርኩት እኮ ሳሚ። ምን አይተህባት ነው ያክል? እኔ እኮ ግራ ገባኝ። ከሱ የተነገረኝ ነገር አለ፣ የሰማሁት ነገር አለ። አሁን አንተም አታምነኝም፣ ኦዲየንስም ላያምነኝ ይችላል። እኔን አሁን እንደንትን ላይ ይችላል። እኔ አሁን በቃ እንደነገርኳችሁ ነው። ማዘር ብትኖር እንደዚህ እንደማታስደርገኝ አውቃለሁ። ግን እሷ የዋህ ስለሆነች ነው፣ በቃ የዋህ ስለሆነች ነው፣ ሌላ አይደለም። እሺ አሁን እዚህ ጋር ቆመን ስንከራከር እንዳትሰማ እንሂድና እናስቀምጣለን። እሺ ውስጥ ነው ስለኝ። ይኸውልህ አሁን አንተ ምንም ማስነቃት የለብንም። ካሜራ እንደያዝን ምናምን ማስነቃት የለብንም። እኔ ፈልጌው አይደለም። አንተ በስንት ነገር አልተሸወድንም እንዴ? ነኝ እና ታዲያ ግን ደግሞ ምን ጠረጥረውን ሰው እንለየ። ምን ጠረጥረውን ሰው? ነገር ልጅ ናት፣ ከገጠር ነው የመጣችው። ሳሚ እንደዚህ የሚባል ነገር የለም። በዚህ ሰዓት እንደዚህ የሚባል ነገር የለም እንዴ? ማለት ነው። እሺ ካየችው ጠረጥራለች። እሺ ችግር የለም። ማንተጎሽ ሄዳለሁ ብላ ነበር እንዴ? ሄዳለሁ ብላ ነበር። ማሚ አልደወለችም? ምነው ተመልስካት? ኧረ ሄዳለሁ። ልንሄድ ነው። ዕቃ ረስቼ ነው የመጣሁት። ምን እየሰራሽ ነው? እሱም ጥሎሽ ይዞራል። በቃ ዕቃ ጠፍቶኝ ነው። በእናትሽ እስኪ የት ነበር ያደረኩት?
ስሚ ቆሎ ነገር የለም? ሂጂ አምጪልን እስኪ። እስከዛ እሱ ቁጭ እንዲ ቤት መጥቶ የሚመጣ ሰው ካለ አሁን እኮ እዚህ ቤት የሚመጣ ሰው አለ እንገርግ። እሺ እኮ ያው አስቀመጠን አይደል? አሁን አረጋግጣለሁ። እስቲ እቃዎቿን ፈትሽ ከተጠራጠርክ። እኔ እቃዋን አልፈትሽም። እስካሁን አልገባህም እንዴ? ቆይ አንተ ገብቶኛል። እኔማ ቆይ ሀሳቤ ገብቷል። የኔ ሀሳብ ተረድቻለሁ። ምንድን ነው? እሺ ሀሳቤ ንገረኝ። እሷ እዚህ ሰው ሊመጣ ይችላል ተጠራጥሬያታለሁ አይደል? ተጠራጥሬያታለሁ ብቻ አይደለም የተነገረኝ ነገር አለ እኮ። አንተ ስትወጣ እዚህ ቤት የሚመጣ ሰው አለ። ዛሬ እኮ እናረጋግጣለን። ግን ከዛ በፊት እቃዎቿን እንደዚህ አይነት ሁኔታ ውስጥ ከምንገባ እቃዎቿን እንፈትሽ። ልክ እኮ ነው መጠራጠር እኮ በዙሪያ ያለውን ሰው መጠራጠር ልክ ነው። ግን እሷን ስትንጠራጠር እናትንም እየተጠራጠርክ ነው እንዴ? እናትህ እንዲህ ማድረግህን ካወቀች እንዳትጣሉ ብዬ ነው እንጂ ለሌላ ነገር አለ። ለማን ምንም አይነት ነገር እንደዚህ ነገር ካላገኘ እኔ እናገራለሁ በቃ። ምክንያቱም አንተ ሌላ መጥፎ ነገር እያሰብክ ነው። በቃ ልጅቷን ከዚህ ቤት ለማባረር አይደል? እንሄድ ነው። ምን ስራ ይዘሽ ነው እንጂ ምን እየሰራሽ? ኩሽና እያጸዳሁ። አይ በቃ እሺ አግኝተነዋል። የረሳሁትን እቃ ስላገኘሁ እንሂድ በቃ። ቶሎ ብንመጣ አይመስለኝም እና ብቻሽን ጥለሽ ነው። አይደብርሽም? ብቻሽን እንሂድ። ቆይ እኔ ያላየሁት እቃ እንደው ምንድን ነው? አግኝተነዋል በቃ እንትን እንዳትዪ ብቻሽ። ሰው ከመጣ አታስገቢሽ። ማታውቂው ሰው እዚህ ከመጣ አትመጣም እንዴ? እነሱ ወጥቷል አይመጡም? እሺ ቶሎ በል። ኧረ አይመለሱም በቃ ወጥቷል። ከጓደኛው ጋር ስለሆነ አይመጣም። እሺ ና በቃ ቶሎ በል። እሺ
አንቺ ፈዛ ቁጭ ብለሻል ብቻሽን ቁጭ በይ። ምንድን ነው ሀሳብሽ? ተናገሪ። ምን ይዘጋሻል? ምንድን ነው ሀሳብሽ? ምንድን ነው ሀሳብሽ? ተመችቶሽ ነው ቤቱ? እንዲህ ነበር ያወራነው? ምንድን ነው አትናገሪም እንዴ? ልሳንሽ ምን ነው ይዘጋውሽ? ይሄ ነው ሀሳባችን? እንዲህ ነው ሀሳብሽ? እና ምንድን ነው? ስንት ቀን ሰጠሁሽ? ስንት ቀን ታገስኩሽ? ለምን የተባልሽውን በጊዜ የማትፈጽሚው? እኔ ለዚህ ነው ከዛ ጉድጓድ ያወጣሁሽ? ለዚህ ነው ያን ሁሉ ሀሳብ ያሰብነው? ቆይ ሀሳብሽ ምንድን ነው? አንቺ ልጁን ወደድሽ ሆነ? አይደለም እኮ አይደለም አትበይኝ። ታዲያ ምንድን ነው ይኸውልህ ሰዓት? ምንድን ነው ይኸውልህ ቀን? አሳዝኖኝ እኮ ምንድን ነው አሳዝኖኝ? ይሄ አሳዝኖኝ መጨረሻ ያምብል አይደለም አይደለም አትበይኝ። ያማታል እንደ ይቺ ልጅ ከየት እንደመጣሽ ምን ሀሳባችን ምን እንደነበረ ወቂ እንጂ እሱማ ነው እኮ ምንድን ነው አሳዝኖኝ? ያን ሁሉ ያሰብነው ለዚህ ነው እንዲያሳዝንሽ ነው? አይደለም እሱ እኮ ምንም ያውቀው ታሪክ የለም። ይኸውልሽ የመጣሽበትን አስቢ። የሚያውቅ እንዴ ምን አገባሽ ስለሷ እንጂ ከየት እንደመጣሽ አስቢ። ምን እንዳሰብን አስቢ። እኔ ለዚህ ነው እዚህ ያመጣሁሽ? ኧረ አይደለም። ወደሽ ከሆነ ንገሪ። ኧረ ምንድን ነው? ኧረ እኔ ያልወደድኩትም እና ምንድን ነው አሳዝኖኛል? እሱ እኮ ምንም የሚያውቀው ታሪክ የለም። ሜቴም ታሳዝነኝ። ስለሜቴ ምን አገባሽ አንቺ? ያገባሻል ያልኩሽ ምንድን ነው? የተባባልነው ምንድን ነው? ስለነሱ ታሪክ እንድታጣሪ ነው እንዴ? በቃ ትንሽ ቀን ብቻ። ትንሽ ቀን አትበይኝ። ስንት ቀን ሰጥቶሽ? ትንሽ ቀን መቼ ነው? እሺ መቼ? ስንት ቀን? ምን ያህል ቀን ልስጥሽ? ከዚህ በላይ ትንሽ ብቻ ነው። ትንሽ ብቻ አትበይኝ። እቺ ያማታል እንዴ? ምንድነው ትንሽ ብቻ? ምንድነው ከኔ የተሻለ ነገር አርጎብሽ ነው ይልሽ? ኧረ አይደለም እንዴ። እና ምንድነው? ስንት ቀን ሰጥቶሽ? ምንድነው አላማችን? ምንድነው ሐሳባችን? ለምን ነው እዚህ የተገኘሽው? ኧረ በቃ እሺ ትንሽ ወደሽ ነው ልጁን ለምን አትናገሪ? ኧረ እኔ ያልወደድኩትም እንዴ። ይኸውልሽ ከየት እንደመጣሽ ታስታውሻለሽ አይደል? እሱን እኔና አንቺ እንትን ማለት የለብንም አሁን። እና ምን እየሰራሽ ነው ይሄን ሁላ ሰዓት? ለምን ነው የማትሰሚኝ? ስንት ቀን ነገርኩሽ? አትሰሚኝም እንዴ? ወደሽ ነው ልጁን? ኧረ አይደለም። አሳዝነው ምን አሳዝነኝ ነው? ምንድነው አሳዝነኝ? ምንድነው ያወራን? ምንድነው ሐሳባችን? እቅዳችን ምንድነው? እሱማ ገባኝ እኮ። ይኸውልሽ እኔ ከዚህ በላይ አልታገስሽ። የሚልሽን ነገር ስሚ። አለበለዚያ ከዚህ የከፋ ነገር ነው የሚፈጠረው። ወደሽው ከሆነ ይሄ ልጅ ሐሳቡ ሊቀይር ይችላል። ነገ ከነገ ወዲያ ላይ ሐሳቡን ሊቀይር ይችላል። ሐሳቡን ቀይር አሳዘነኝ ምናምን እያልሽ አንቺ ደግሞ ማትወጂበት ከሱ ጋር ሌላ ነገር ማታረጊበት ምንም ምክንያት አይኖርም። ቢቀይርስ ይሄ ልጅ ሐሳቡን ነገ ላይ ምን ልታረጊ ነው? ከነ ክብርሽ እንዳለሽ ታውቂያለሽ አይደል? አብረሽው እያደርሽ ነው ታውቂያለሽ። ለምን ማተነፍሽ? አውሪኝ። ይኸውልሽ ለማንኛውም ሁለት ምርጫ ሰጥሻለሁ። ወይ ያልኩሽን ነገር በጊዜ አድርጊ፣ ወይ ደግሞ ተይውና ይዤሽ እገባለሁ። እዛ እገባሻለሁ። ኧረ ይሄማ እንዴት ይሆናል? ትንሽ ጊዜ ብቻ። ወይኔ ትንሽ ጊዜ መቼ ነው? ትንሽ ብቻ። አሁን በቃ ልጨርስ እኮ ነው፣ ልፈጽም እኮ ነው። ምንድነው ልፈጽም? ነገ ላይ ቢቀይርስ? ሐሳቡን ቢቀይርስ? ይሄድሽ ሌላ ነገር ቢያደርግሽ? እንዴ እኔ አላማዬን አውቃለሁ አይደል? አላማሽ ምንድነው? አሳዝኖኛል እንዴ? እያሳዘነኝ ነው እያልሽ ነው እንዴ አላማሽን የምታሳኪው? ምን አይነት ነገር ነው? አላማ እንዲህ ነው? አሳዝኖኛል ትያለሽ? የመጣንበት ምንድነው? እንዲያሳዝንሽ ነው? እንድታዝኝላቸው ነው ቤታችሁ ውስጥ ገብተሽ? አሬ ካሁን በኋላ በቃ ነገርኩሽ። የመጨረሻ እድል ነው የምሰጥሽ። ወይ የምታደርጊው ነገር አድርጊ፣ ያልኩሽ ነገር አድርጊ፣ ወይ ደግሞ እንሄዳለን። አሬ ይሄ እንዴት ይሆናል? ትንሽ ጊዜ እንዴት ይሆናል? ነገ ላይ ተመልሼ እመጣለሁ። በቃ ከነገ ካሳለፍሽ እንሄዳለን። የምትፈጽሚ ከሆነ ነገውኑ ፈጽሚ። እስከዛ ነገ ድረስ ፈጽሚ። እሱ ከመቅደሙ በፊት ወይ እኔ እወስድሻለሁ ወይም የተባለው ነገር ያወራነው ነገር ትፈጽሚያለሽ።